ፖስት ፒል እንደምታስቡት አይደለም። ከጀርባው አደገኛ የሆነ ነገሮችን ይዟል። ፖስት ፒል ምንድነው ብላችሁ ያልተጠበቀ እርግዝናን ለመከላከል የሚያገለግል ወይም ድንገተኛ የእርግዝና መከላከያ ክኒን ነው እንደምትሉኝ አልጠራጠርም። ልብ ብላችሁኝ አድምጡኝ እንዳትሰላችሁ በማለት አጠር አድርጌ ያቀርባለሁ። ፖስት ፒል ለድንገተኛ እርግዝና መከላከያነት ብቻ አልተሰሩም። ማንኛውም ግለሰብ ፋርማሲ ሄዶ መሸመት ይችላል። አብዛኛው ሴቶች ኮንዶም መጠቀም አቆመዋል። ፖስት ፒል በመግዛት ወሲብ ካደረጉ በኋላ እርግዝና እንዳይፈጠር ይጠቀማሉ። ከበስተጀርባው ያለውን ሚስጥር ልንገራችሁ። ፖስት ፒል በውስጡ ከፍተኛ መጠን ያለው ሆርሞን ይዟል። ይህም እንቁላል እንዳይመረት 100% የሚከላከል አቅም አለው። ይህ ሆርሞን የወር አበባ ዑደትን ያዛባል። ማለትም የወር አበባ ቀድሞ ወይም ዘግይቶ ሊመጣ ይችላል፣ ወይም ደግሞ መጠኑ ሊጨምር ወይም ሊቀንስ ይችላል። ከዛም ባለፈ መሃን የማድረግ ከፍተኛ እድል አለው። በማህፀን አካባቢ የተለያዩ በሽታዎችም እንዲከሰቱ ያደርጋል። ፖስት ፒል ለልብ ህመም ተጋላጭ ያደርጋል። ፖስት ፒልን መጠቀም ለስትሮክ አደጋ ይዳርጋል። በተጨማሪም ፖስት ፒልን መጠቀም ለተለያዩ የካንሰር አይነቶችን ሊያስከትል ይችላል። ይሄ በቅርብ ጊዜ የወጡ ጥናቶች የሚያመለክቱት ነው። ፖስት ፒልን አዘውትሮ መጠቀም ለጤናችሁ እጅግ በጣም አደገኛ ነው። ሌሎች አማራጮችን ወይም የእርግዝና መከላከያ ዘዴዎችን ተጠቀሙ። ይህን መድኃኒት ድንገተኛ እርግዝና ሲፈጠር ወይም ሌሎች ነገሮች ሲከሰቱ ብቻ ጥቅም ላይ እንዲውል ባይ ነኝ። በፖስት ፒል ምክንያት መውለድ ያልቻሉ ብዙ ፔሸንቶች አጋጥመውኛል። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሼር ማድረግ እንዳይረሳ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ትቅደም።